ዩቲዩብ እንዴት ጀማሪ የሆነ ሰው መጀመር ይችላል? ምን ምን ያስፈልገዋል የሚለውን ነገርን። ፌስለስ ከሆነ እሱም ፊቱ አይታይም፣ ላይ ያስፈልገው ይችላል ካሜራ ምናምን እንዲህ ስቱዲዮ ላይ ያስፈልገው ይችላል። ይሄ ነገር ብዙ ነገር ያቀልለታል። ግን በእንደዚህ አይነት መልኩ የሚሰራ ከሆነ አንደኛ ካሜራ ያስፈልገዋል፣ ማይክ ያስፈልገዋል፣ ከዛ ደግሞ እንዲህ የሚቀረጽበት ስፔስ ያስፈልገዋል። ዛት ሚንስ ስቱዲዮ ማለት ነው። እነኚህ ነገሮች ካሟላ ያው አይዲያ እንደውም በጣም የሚቸግረን እኛ አሁን ምንድነው አይዲያ ነው አይደል? ያ ሁሉ ነገር አለ፣ ግን አይዲያ በጣም ይቸግራል። ስለ አይዲያ ብዙ አይወራም። እቃዎቹ ወደኋላ የምትቀርበት የማትጀምርበት ምክንያት ብዙ ጊዜ ይሄ የለኝም እያልክ ነው። ያ ግን ሲኖርህ ላሰራም ትችላለህ። አይዲያ የሚባል ነገር አለ። ሁሌ በተደጋጋሚ ሌላ ቪዲዮ ላይ ይሄን ብየዋለሁ እና በተደጋጋሚ የምትለቀው ነገር ስለሆነ አይዲያ በጣም ወሳኝ ነገር ነው። አንተ አሁን ያልኳቸውን ነገሮች ካሟላህ በኋላ ምንድነው ማድረግ ያለብህ? የራስህ የምትሰራበት ነገር አለ አይደለ? ያ ዘርፍ ወይ ደግሞ ኒች እንለዋለን። እሱን ከመረጥክ በዛ ኒች እንግዲህ አይዲያዎችን ጀነሬት እያደረግ ቪዲዮ እየሰራ ፖስት ማድረግ ይሆናል ማለት ነው።